ታነሽ ምንድነው ቀልደኛ ልጅ መውለድ አለብን ምን ልጅ መውለድ አለብን ሄኒ አድጓል ጺም አብቅሏል ጺሙ ቅድመ ጺም በዚህ እየቀለድክ ነው አይደል ይሁን ቀልድ ሄኖክ አድጓል ልጅ መድገም አለብን ይሄ መድገሚያ ጊዜያችን ነው እንዴ ስለዚህ ጉዳይ ስንቴ ነው የተነጋገርነው እንነጋገራ መከለስ አንችልም እኔ አዲስ ልጅ ለመውለድ ዝግጁ አይደለሁም በስንቱ በዚህ ጉዳይ ላይ ደግሞ ተማምነናል የተማመነው እኮ ሄኒ ከፍ ሲል ልጅ እንደግማለን ነው አዎ ግን እኔ ዝግጁ አይደለሁም ምንድነው ሁሌ ዝግጁ አይደለሁም ማለት እንዴ አንቺ አለሽ እኔ ያለው ጤነኛ ነን ምንድነው ከዛ 9 ወር መጠበቅ አለቀ አንተማ ምን አለብህ እኔን ታስረግዛለህ ዝናቡ ጋር ሄደ ድራፍትህን ጠጣለህ ከዛ እኔ 9 ወር አርግዤ ልጅ እያሳደግኩኝ ቁጭ እላለሁ ታዲያ እኔ ምን ላድርግ ፈጣሪ የሰጠን ድርሻ ነው እንደየድርሻችን ነው የምንኖረው እኔ እኮ ባግዝሽ ደስ ይለኛል ግን አይሆንም ከ9 ወር በኋላ እኮ እንረዳዳለን በስንቱ ስራ ይልተው ከዛ ደግሞ እነማየኔን ለማድረስ አጥሚቱን ቅቤውን በላይ ያበሉኛል ወፍሬ ለፈነዳ ደርሳለሁ እሱን ለመቀነስ ደግሞ ተራራ ለተራራ ሩጫ ከዛ ደግሞ ስራዬን ትቼ ልጁን ላሳድግ ሞግዚት ልቅጠር ሌላ ትርምስ በስንቱ ነው ዝግጁ አይደለሁ እና በቃ አንቺ ያልሽው ብቻ ነው እዚህ ቤት የሚከበረው እኔ ምንድነው ድርሻ እዚህ ቤት ቆይ እኔን ታዩ ሄና ያሳዝንሽም ታናሽ ሳይወለድለት እሱ ኦልሞስት ጡረታ ሊወጣ ነው እዚህ በታናሹ አንቱ እየተባለ ሲኖር እንደው ትንሽ ያሳዝንሽም እኔ ልጅ ከነጭራሹ አንወልድም አላልኩም ግን ጊዜው አይደለም ምንድነው ጊዜው አይደለም ማለት ሂሩቴ ታይ ጊዜ ቆሞ አይጠብቅሽም እኔም እኮ ተረክብዬ ማልነሳበት ጊዜ ይመጣል ይሄንንም ማሰብ ጥሩ ነው እኮ ሌላ ልጅ ከመድገማችን በፊት እኮ ማሳካት ያሉብን ነገሮች አሉ ተባብለን በእቅድ ደረጃ አስቀምጠናል አይደል ይሄ ነው ከአምስተኛ የልደት ባለ የተባባልነው በሙሉ ተጽፏል በስንቱ ሁለተኛ ልጅ ከመውለዳችን በፊት የራሴ የሆነ የሬዲዮ ጣቢያ ይኖረኛል ሩፍ ማን ነው እንዳለው አንተ ነህ እና የታል ታዲያ ጣቢያው እንዴ ዝም ብዬ ስቀባጥር ዝም ብለሽ ታው እንኳን አትይኝም እንዴ የሬዲዮ ጣቢያ እቅድ በስንቱ ቀጥል ስርጭት ስንጀምር መጀመሪያ የምናዘፍነው ዘፈን ሂሩትዬ የሚለው ይሄ ልክ ነው ይሄ እንደው ቢሳካልኝ የመጀመሪያ ማድረግ የምፈልገው ነገር ይሄን ነው ሂሩትዬ የሚለውን ዘፈን ሂሩትዬ የሚል ዘፈን አለ እንጂ ሂሩትዬ ሂሩትዬ ምን ያህል ውስጤ እንዳለሽ እኮ ነው የሚያሳየው ለመድገም ይሄ ብቻ እኮ በቂ ነው ለመድገም አሁን ወደ እቅዳችን እሺ ቀጥይ እሺ ይሄው ሂሩት ይሄ ደግሞ የኔ እቅድ ብዬ ያሰፈርኩት ነው ልጅ ከመድገማችን በፊት የራሴ የሆነ የግሌ የአርኪቴክቸር ፈርም ይኖረኛል ምን ነክቶን ነው የቶንን ይጻፍ ነው እንዴት ይሄንን ማሳካት ያቅተኛል እንዴት ግን እንዴት አቃተሽ አንተንም ይመለከታል አይ የኔን ታዩ ሂሩቴ እኔ ቅዠት ነው ለከት የለውም እኮ ቅዠት የኔ ታወቀ ነው ችግር የለውም